አምላክ አሜን። ክቡር መላከ ፀሐይ ተስፋ ማርያም፣ ክቡር መላከ ሰላም ተሰማ፣ ክቡራን አባቶች ሰባክያን ወንጌል፣ ክቡራን አባቶች ካህናት፣ ዲያቆናት፣ ምዕመናት እንደምን ዋላችሁ? የእግዚአብሔር ስም የተመሰገነ ይሁን። ወናሁ ሀሎ ዘየአቢ እምዮናስ፣ እነሆ ከዚህ ከዮናስ የሚበልጥ አለ ይላል ጌታችን ኢየሱስ ክርስቶስ። የማቴዎስ ወንጌል ምዕራፍ 12 ከቁጥር 42። ይህን ቃል የተናገረው ጌታችን ኢየሱስ ክርስቶስ በመጀመሪያው እንዲህ የሚል ሀሳብ አለው። ሰብአ ነነዌ ይትነሱ አመለተ ደይን፣ በፍርድ ቀን የነነዌ ሰዎች ይነሳሉ። ወይትፋትሕዋ ለዛቲ ትውልድ፣ እችን ትውልድም ይከራከሯታል። እስመ ነሱ በስብከተ ዮናስ ነቢይ፣ ዮናስ ሰብኮላቸው ንስሐ ገብተው ተመልሰዋልና። ወናሁ ዘየአቢ እምዮናስ ሀሎ ዝየ፣ እነሆ ከዮናስ የሚበልጥ ከዚህ አለ ይላል። እንግዲህ የምንማረው ከዮናስ የሚበልጥ ከዚህ አለ። ጌታችን ኢየሱስ ክርስቶስ ከዮናስ የሚበልጥ ከዚህ አለ ያለው ስለ ራሱ ነው። እውነትም ከዮናስ የሚበልጥ ነው። አጠቃላይ እስቲ የዮናስን መጽሐፍ ጌታችን ኢየሱስ ክርስቶስ ከሰራው ዮናስ ከሰራውና ጌታችን ኢየሱስ ክርስቶስ ከሰራው እያነጻጽረን የምናየው ነው። የምናየው ይሆናል። ለዮናስ እንዲህ የሚል ቃል መጥቶለታል። እንዲህ ተብሎ ወመጻ ቃለ እግዚአብሔር ካበ ዮናስ ወልደ ሐማቴ፣ የእግዚአብሔር ቃል ወደ ዮናስ ወደ ሐማቴ ልጅ መጣ ይላል። ትንቢተ ዮናስ ምዕራፍ 1 ቁጥር 1። እንግዲህ የእግዚአብሔር ቃል መጣለት ወደ ዮናስ። ጌታችን ኢየሱስ ክርስቶስ ግን ከዮናስ የሚበልጥ የተባለው ራሱ ቃል የእግዚአብሔር ልጅ ነው። ዮናስ የሐማ፣ ጌታችን ኢየሱስ ክርስቶስ ግን የአብ ልጅ ነው። እንዲህ ተብሎ ተጽፏል። ወይሰመይ ወልደ እግዚአብሔር ልዑል፣ የልዑል እግዚአብሔር ልጅ ተብሎ ይጠራል። ቅዱሱ የእግዚአብሔር ልጅ፣ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ። ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። እንዲህ ተብሎ ተጽፏል። ቀዳሚው ቃል ውእቱ፣ ያ ቃል ቀዳማዊ ነው። ወውእቱ ቃል ሀበ እግዚአብሔር ውእቱ፣ ያ ቃል እግዚአብሔር ነው ተብሎ ወእግዚአብሔር ውእቱ ቃል፣ ያ ቃል እግዚአብሔር ነው። የሐማቴ ልጅ የሰው ልጅ ሰው፣ ዮናስ የሰው ልጅ ሰው ነው፣ ነብይ ነው። ጌታችን ኢየሱስ ክርስቶስ ግን የነቢያት ላኪ፣ የነቢያት ፈጣሪና ጌታ፣ ደግሞ ቃል እግዚአብሔር ተብሎ ተጠርቷል። ስለዚህ ወናሁ ሀሎ ዘየአቢ እምዮናስ፣ እነሆ ከዮናስ የሚበልጥ ከዚህ አለ ነው የተባለ። ከዚህ አለ ነው የተባለ። ዮናስ ወይቤሎ ቃለ እግዚአብሔር ሁር ወስብክ ላቲ ለነነዌ ሀገር አባይ፣ ሂደህ ለነነዌ ታላቅ ከተማ ነነዌ ስበክላት። እስመ በጽሐ ኃጢአታ ሀቤ፣ ኃጢአቷ ወደ እኔ ደርሷልና ተብሎ የእግዚአብሔር ቃል መጣለት ይላል። ለዮናስ የእግዚአብሔር ቃል መጣለት። የመጣለት ቃል ኃጢአቷ በዝቷልና ለነነዌ ስበክላት ተብሎ ነው። ስበክላት ተብሎ ነው። ዮናስ ግን ፈቃደኛ አልሆነም። ኃጢአቷ በዝቶ እግዚአብሔር ሊቀጣት ተቃርቦ እነሆ ንስሐ እንድትገባ እንድትመለስ ስበክላት ሲባል ዮናስ ፈቃደኛ አልሆነም። ጌታችን ኢየሱስ ክርስቶስ ግን እንዲህ ተብሎ ተጻፈ። ወሬ ኩሎ ዓለመ ምሉአ በኃጢአት፣ ዓለም ሁሉ በኃጢአት ተመልክቶ አየ።
አልያም ኃጢአት ሁሉ ዓለም ሁሉ በኃጢአት ተመልቶ አየ። መጻ ወዳነነ ዓለም በኃጢአት ስለተመላ እንሆ በኃጢአት ስለተመላ ወደኛ መጣ። ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ በልጁ ሞት ጠላቶቹ ስንሆን በልጁ ሞት ይቅር አለን። በልጁ ሞት ይቅር አለን። ተመልከቱት። የነነዌ ሰዎች የዮናስ ጠላቶች አይደሉም። የዮናስ ጠላቶች አይደሉም። ይልቁንም ኃጢአታቸው በዝቷል ተብሎ ለዮናስ ነው የተነገረው። እግዚአብሔር ለዮናስ ነገረው። ኃጢአታቸው በዝቷልና ንገራቸው ነው። እንዲመለሱ አስጠንቅቃቸው ነው። ስበካቸው ነው። ጌታችን ኢየሱስ ክርስቶስ ግን የእሱ ጠላት ስንሆን ነው የተባለ። በሮሜ መልእክት ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ ጠላቶቹ ስንሆን በልጁ ሞት ይቅር አለን። ቀጥታ የእግዚአብሔር ጠላቶች ነበርነ። ስለዚህ ዮናስ ፈቃደኛ አልሆነም። ጌታችን ኢየሱስ ክርስቶስ ግን ጠላቶቹ ስንሆን ወደ ምድር እኛን ወዶ መጣ። መጽሐፍ አፍቀርነ ስለወደደን የወደደን በደሙም ያጠበን ይላል ዮሐንስ በምዕራፍ 1 ላይ ራዕየ ዮሐንስ የወደደን በደሙም ያጠበን በደሙም ያጠበን ወበንተ ኃጣውኢነ ውእቱ ተሰቅለ ዲበ ዕፅ የጴጥሮስ መልእክት ስለ ኃጢአታችን በእንጨት ላይ ተሰቀለ። ወናሁ ሀሎ ዘየዐቢ እምዮናስ ዮናስ እኮ ተሰቀል አልተባለም። ተሰቀል ቢባልማ ጭራሽ አያረጋትም። ስበክ እኮ ነው የተባለ። ንገር ነው፣ ተላክ ነው። ዮናስ ተሰቀልላት ለነነዌ ተሰቀልላት አልተባለም። ስበክላት ነው፣ ንገርላት ነው። ፈቃደኛ ሆነ። ወተዴለ ዮናስ ኀበ ኢዮጴ ይላል። ኮበለለ ከእግዚአብሔር ቃሉ የሚያመልጥ መስሎት ቃሉ የሚያመልጥ መስሎት። ጌታችን ኢየሱስ ክርስቶስ ግን ዛሬ መድኃኔዓለም ነው። ስለዚህ ማየት አለብን የሰውን ልጅና ራሱን መድኃኔዓለምን። ዮናስ ነብይ ነው። እንዲያውም ሌላ ክፉ ቢሆንማ ጭራሽ ነው በደስታ ነበር የሚሞት። እርግጥ ዮናስ አልተደሰተም፣ ግን ፈቃደኛ አልሆነም። ግን ለፈቃደኛ ያልሆነበት ምክንያት እነዚህ ሰዎች እኮ የእግዚአብሔር ጠላቶች ናቸው፣ የእስራኤል ጠላቶች ናቸው፣ የኔ ሕዝብ ጠላቶች ናቸው ብሎ ያምናል። ነነዌ እነ አሶር እነ አስራዶን እነ ሰናክሬም የተነሱባት ከተማ ናት። ከዚያች ከተማ ተነስተው ኢየሩሳሌምን ዙሪያዋን ገሊላን አጥፍተዋል። ዮናስ ይሄ ነው የሚታየው። ለዮናስ ይሄ ነው። ለዮናስ ይሄ ነው። እግዚአብሔር አምላክ ቢሆንም ሰው እንዲመለስ እንጂ እንዲጠፋ ስላልፈለገ እስመ ኢይፈቅድ ሞቶ ለኃጥእ አላ ግብአቶ የኃጢአተኛውን መሞቱን አልፈልግም መመለሱን እንጂ ብሏል ሕዝቅኤል ሲናገር። መመለሱን እንጂ ሞቱን አልፈልግም። እንዲያውም ለሕዝቅኤል እንዲህ ብሎታል፣ ኃጢአተኛውን ኃጢአተኛ ብለው ብለህ ባታስጠነቅቀው በኃጢአቱ ቢሞት እታሰስ ደሞ እማቤከ። ኃጢአተኛው በኃጢአቱ ይሞታል፣ ደሙን ግን ካንተ እፈልገዋለሁ። ሳትነግረው ስለሞተ ሳታጠናቅቀው ስለሞተ እግዚአብሔር እንዲህ ይላል። ዮናስ ግን ምንም ኃጢአተኛ ናቸው ብሎ ቢነገረውም ኮበለለ፣ ሸሸ። ጌታችን ኢየሱስ ክርስቶስ ግን እስመ በፈቃዱ ወስምረተ አቡሁ ወመንፈስ ቅዱስ መጻ ወአዳነነ። ቅዱስ ኤፍሬም በ300 ዓመት የተነሳ ሊቅ ነው። በአባቱ ፈቃድ በሱ ፈቃድ መጥቶ አዳነን። ቅድም እንዳልኩት ወበአንተ ኃጣውኢነ ተሰቅለ ውእቱ ዲበ ዕፅ ስለ ኃጢአታችን እሱ በእንጨት ላይ ተሰቀለ። ዮናስ ስበክ ተብሎ እምቢ አለ።
ጌታችን ኢየሱስ ክርስቶስ ግን ኃጢአታችንን አይቶ ወሶበ በዛ ኃጢአት ውስጥ ዓለም ኃጢአት በበዛ ጊዜ እነሆ ወደ ዓለም መጣ። ጳውሎስ እንዲህ ብሏል፣ በኀበ በዛት ኃጢአት እየፈድፈደት ጸጋ እግዚአብሔር። ኃጢአት በበዛች ጊዜ የእግዚአብሔር ጸጋ በዚያ ልክ በዛች ብሏል። ኃጢአት ስለበዛ የእግዚአብሔር ጸጋ በዛ ማለት ኃጢአቱን የሚያጠፋ የእግዚአብሔር ጸጋ መጣ። ኃጢአቱን የሚያጠፋ ይህ ማለት ትንሽ ኃጢአት ብዙ ስለሆነ ኃጢአቱ ጸጋው ደግሞ በዝቶ መጣ። እንዲህ ተብሎ ተጽፏል በዮሐንስ ወንጌል ምዕራፍ 1 ላይ እስመ ሕግ በሙሴ ተወበ ለነ፣ በሙሴ ሕግ ተሰጠን። ሕግ ማለት ጥፋተኛውን የሚቀጣ ጻድቁን ደግሞ የማይቀጣ ወይም የሚሸልም። ጸጋሰ ወጽድቅ በኢየሱስ ክርስቶስ ኮነ ለነ፣ ጸጋና ጽድቅ ግን በኢየሱስ ክርስቶስ ተሰጠን ወይም ተሰጠን። ተመልከቱት። ስለዚህ ዮናስ ለመስበክ ነው ያንገራገረው። ለምን? የሕዝብ ጠላት ናቸው በሚል። ጌታችን ኢየሱስ ክርስቶስ ግን የእሱ ጠላት ሆነን እያለን እኛን ለማዳን መጣ። ይሄን ነው ማቴዎስ ወናሁ ሀሎ ዘየአቢ እምዮናስ፣ በርኅራኄው በፍቅሩ ራሱን በመስጠቱ ከዮናስ የሚበልጥ ከዚህ አለ። ስለዚህ ዮናስ ለነነዌ ሰበከ እና ነነዌ ተመለሰች። ከዮናስ የሚበልጠው ጌታችን ኢየሱስ ክርስቶስ የዮናስ ጌታ ጌታችን ኢየሱስ ክርስቶስ ሰብኮላችሁ ካልተመለሳችሁ የነነዌ ሰዎች ይወቅሷችኋል፣ ይፋረዷችኋል ማለት ይካሷችኋል። ወይትነሱ ሰብአ ነነዌ ወይትባተዋ ለዛቲ ትውልድ፣ የነነዌ ሰዎች ይነሳሉ፣ ትውልድን ይሟገቷታል፣ ይከራከሯታል። ምን ብለው? እኛ ዮናስ ለመስበክ እንኳን ፈቃደኛ ባይሆን ተገዶ ስለሰበከልን ተመለስን። እናንተ በፍቅሩ የወደዳችሁን ራሱን አሳልፎ የሰጣችሁን ለምን አልተቀበላችሁም ብለው ይወቅሷችኋል። እንዲህ ተብሎ ተጽፏል በኢሳይያስ ምዕራፍ 9 ላይ ወልድ ተውበ ለነ፣ ወልድ ተሰጠን። ዮናስ ራስህን ስጥ አይደለም የተባለው፣ ስበክ ነው፣ ተናገር ነው። በጣም ቀላል። ምክንያቱም ኃጢአቷን ንገራት እና እግዚአብሔር እንዳዘነባት እንደተቆጣት ኃጢአቷን ንገራት። ይህ ነው ለዮናስ የተነገረው። ዮናስ ስብከትና የጌታችን ኢየሱስ ክርስቶስ ትምህርት ደግሞ በእጅጉ ይለያያል። ዮናስ እንዲህ አለ፣ እስከ ነሰሉ ስለት ትትገፈታ ነነዌ ሀገር አባይ፣ እስከ 3 ቀን ድረስ ታላቂቷ ነነዌ ትጠፋለች። ትንቢተ ዮናስ ምዕራፍ 3 ላይ ትጠፋለች አለ። ሌላ አማራጭ አልሰጠም። እንዲያው እንዲህ አድርጉ እንኳን አላለም፣ እንዲሁን አላለም። ጌታችን ኢየሱስ ክርስቶስ ግን ከዮናስ የሚበልጠው ጌታችን ኢየሱስ ክርስቶስ ግን እንዲህ አለ፣ ኑ ኀቤየ ሥሩሃን ወክቡዳነ ጾር ወአነ አዕርፈክሙ፣ የኃጢአት ሸክም የከበዳችሁ ኃጢአተኞች የሆናችሁ ወደ እኔ ኑ፣ እኔ አሳርፋችኋለሁ። የዮናስ የሚበልጠው ጌታ እረፍትን ለመስጠት ጥሪ መጣ፣ ተጣራ። ዮናስ ጥፋቷን ተናገረ። እንዲያውም ዮናስ በብዙ መልኩ ተገዶ ነው። እንግዲህ ዮናስ ይህን ብሎ ምንድነው ያደረገ? ሸሸ። ከተላከበት ቦታ ሸሸ። ዮናስ እንዲህ ብሎ ያምን ነበረ፣ የእግዚአብሔር ቃል ከእግዚአብሔር ምድር ውጭ አይመጣም። የእግዚአብሔር ምድር የተባለችው ኢየሩሳሌም፣ ገሊላ ዮናስ የነበረባት የገሊላው ጋትሄፌር ይለዋል ነብዩ። የገሊላው ጋትሄፌር ይለዋል። የገሊላው ሰው ተብሎ ነው የተጠራ፣ የገሊላው ነብይ እና የእግዚአብሔር ቃል
ከገሊላና ከኢየሩሳሌም ውጭ ስለማይመጣ ብሸሽ አያገኘኝም ያለ ብሸሽ አያገኘኝም ቃል ይቆረጣል። ስለዚህ አልላክም ብሎ አመነ። ስለዚህ ለነነዌ አልላክም ብሎ አመነ። ይህ ዮናስ ነው። ጌታችን ኢየሱስ ክርስቶስ ግን በአበዛት ኃጢአት ስለበዛ ጸጋን ይዞ መጣ። ሊያድነን ራሱን ሊሰጠን መጣ። አንሰኬ መጻእኩ አለ ከመእኩን ስማ በጽድቅ እኔ ለእውነት ልመሰክር እውነትን ልናገር መጣሁ። ወኩሉ ዘእምጽድቅ ይሰማኒ ከእውነት የሆነ ሁሉ ይሰማኛል ነው ያለ። ደጋግሞ ነው የተናገረ። ለ3 ዓመታት ያህል ዮናስ ለአንድ ቀን ጌታችን ኢየሱስ ክርስቶስ ለ3 ዓመታት ዮናስ ጌታ። ለዚህም ነው ወናው ሀሎ ዘአቢ ዮናስ እነሆ ከዮናስ የሚበልጥ ከዚህ አለ እንደተባለ። ዮናስ እርግጥ ወደ ባህሩ ሄደ። መርከብም ተከራይቶ ጉዞ ጀመረ። እግዚአብሔር ታላቅ ነፋስ አመጣበት። መርከቡ በማዕበሉ ተመታ። ዮናስ ግን በዚህ ጊዜ ታላቋ ነነዌ ልጠፋ ተነግሮት እግዚአብሔር ቃል እየሸሸ ተኝቶ ነበረ። ምን አይነት ሐሳብ ማጣት መሰላችሁ! ተኝቶ ነበረ። ዮናስ ተኝቶ ነበረ ይላል። ተኝቶ ነበረ። እውነት ጌታ ከዮናስ ይበልጣል ሲባል በሁለንተናው ነው። ጌታችን ኢየሱስ ክርስቶስ ግን ዓለምን ሊያድን የመጣ 40 ቀን ሳይበላ ሳይጠጣ እንደ ጾመ ይናገራል የዓለምን ኃጢአት። እንዲያውም እንዲህ ነው ያለ ጌታችን ኢየሱስ ክርስቶስ አኮክመ በህብስት ዘያሃዩ ሰው የሚድነው በእንጀራ ብቻ አይደለም ነው ያለ። ስለዚህ በእንጀራ ብቻ የማይድነውን ዓለም በእንጀራ ብቻ ስለማይድን ራሱ የሕይወት እንጀራ ሆኖ መጣ። አነ ውእቱ ህብስተ ሕይወት ዘወረደ እምሰማያት ከሰማይ የወረደ የሕይወት እንጀራ እኔ ነኝ አለ። ሰው በሚበላው እንጀራ መዳን ስላልቻለ ሕይወትን ስላላገኘ እሱ ግን ምን ሆኖ መጣ? የሕይወት እንጀራ። ለዚህም ነው ዲያብሎስ ሊፈትነው አለ መሰወ ለእግዚአብሔር አንተ በል ከመእላ አይባን ይኩና ህብስተ አንተ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ አለ። ሰይጣን ሲፈትን ጌታችን ኢየሱስ ክርስቶስ ሲመልስ አኮክመ በህብስት ዘያሃዩ ሰው የሚድነው በእንጀራ ብቻ አይደለም፣ አላ በኩሉ ቃሉ ዘይወፅእ እምአፉሁ ለእግዚአብሔር ከእግዚአብሔር በሚወጣ ቃል ነው እንጂ። እግዚአብሔር ወደ ምድር መጣ። ከሱ በሚወጣው ቃል ደግሞ ዓለምን እንደሚያድን አረጋገጠልን። ስለዚህ በቃሉ ነው እንጂ ሰው የሚድን በስጋዊ ምግብ ስላልሆነ የእግዚአብሔር ቃል ኢየሱስ ክርስቶስ የመጣው ስለዚህ ነው። ወደ ምድር የመጣው ስለዚህ ነው። ለዚህም ነው ይህን አይቶ ነው ከዮናስ የሚበልጥ ከዚህ አለ የተባለው። ከዮናስ የሚበልጥ ከዚህ አለ። ዮናስ ማዕበሉ ሲነሳበት እኔን ወደ ባህሩ ጣሉኝ ነው ያለ። ወደ ባህሩ ጣሉኝ በእኔ ምክንያት ነው። ጌታችን ኢየሱስ ክርስቶስም አንድ ቀን በባህር ላይ እየሄደ እያለ ባህሩ ማዕበሉ ተነሳ። እንዲህ ብሎ ተናገረ፣ አርምሚ ወተፈጸሚ ባህርን ዝም በይ አላት። ወኮነ አብይ ዛይን ታላቅ ጸጥታ ሆነ። ዮናስ ባህሩን ማዘዝ ስላቃተው ባህሩ ማዕበሉ ጸጥ ማለት ስላልቻለ እኔ ነኝ ጥፋተኛው ወደ ባህሩ ጣሉኝ አለ። ዮናስ እርግጥ እውነተኛ ነው። በዚህ ነው የመረጠው እግዚአብሔርም በዚህ ነው ለተልእኮ የመረጠው እውነተኛ ሆኖ ስለተገኘ። ክፋተኛ ቢሆን ኑሮ ሐሰተኛ ቢሆን ኑሮ ምን አውቅላችኋለሁ በማን እንደመጣ ማዕበል ይል ነበረ። ግን እግዚአብሔር ሰውን ሲመርጥ ፍጹም ሆኖ ስላገኘው አይደለም፣ ጥቂት እውነት ካገኘበትም ይመርጠዋል። ምክንያቱም ሰው በባህሪው ፍጹም አይደለም።
ሰው ፍጹም ቢሆንማ ጌታችን ኢየሱስ ክርስቶስ መምጣት ባላስፈለገውም ነበር። በዚያ ሰው ዓለምን ባዳነ ነበር። ነገር ግን ያ ሰው አዳማዊ ነው። ሰዎች ሁሉ ኃጢአተኞች ናቸው። ሰውን ማዳን አልቻለም። ምክንያቱም ሰዎች ከአዳም የተወለዱ አዳማውያን ናቸው። በአንዱ አዳም አለመታዘዝ ሁላችን ኃጢአተኞች ሆነ ይላል ጳውሎስ ሲናገር። ወበአልዮቱ ለአሃዱ ብእሲ ብዙኃን ኮኑ ኃጥአነ፣ በአንድ አዳም አመፅ ሁሎቹ አመፀኞች ሆኑ፣ የማይታዘዙ ሆኑ። ወበአሃዱ ብእሲ ወበተአዘዞቱ ለአሃዱ ብእሲ ኩልነ ኮነ ጻድቃነ፣ በአንድ በጌታችን ኢየሱስ ክርስቶስ ዳግማዊ አዳም ተብሎ በተጠራው በኢየሱስ ክርስቶስ መታዘዝ ደግሞ ሁላችን ጻድቃን ሆነ። ከምድር ወደ ከሰማይ ወደ ምድር በመምጣቱ ከምድር ከሰማይ ወደ ምድር በመምጣቱ ለሞት በመታዘዙ ወተአዘዘ እስከ ለሞት እስከሚደርስ ድረስ ታዘዘ ነው የሚለው። ታዘዘ ዮናስ አለ። ተመልከቱት። ስለዚህ ከዮናስ የሚበልጥ ዮናስ ባህሩን ጸጥ ማድረግ አይችልም። ጌታችን ኢየሱስ ክርስቶስ ግን ባህሩን ጸጥ አድርጓል። እንዲህ ብለው አድንቀውታል። መኑ ዝንቱ ውእቱ ዘእትየዘዙ ሎቱ ባሕርኒ ወነፋሳትኒ፣ ባህር የሚታዘዝለት ነፋሳት ድምፁን ቃሉን የሚሰሙት ይሄ ማን ነው? ለጌታችን ለኢየሱስ ክርስቶስ። ለጌታችን ለኢየሱስ ክርስቶስ ባህር የሚታዘዝለት፣ ነፋሳት የሚያዳምጡት፣ ባህርም ነፋስም የሚታዘዙለት ይሄ ማን ነው ተብሎ ለዚህም ነው ወናሁ ሀሎ ዘአብይ ዮናስ፣ እነሆ ከዮናስ የሚበልጥ ከዚህ አለ ያለ ጌታችን ኢየሱስ። ከዚህ አለ። የተወደዳችሁ የክርስቶስ ቤተሰቦች ከዚህ አለ ስንል አሁንም ከዚህ አለ ነው ማለት ያለብን። አሁንም ከዚህ አለ። ዮናስ ጌታ ከዚህ አለ። ከዮናስ የሚበልጥ ከዚህ አለ። አሁንም ከዚህ አለ። እንድንታዘዘው ይፈልጋል። የነነዌ ሰዎች ኋላ እንዳይከሱን እንዳያስፈርዱብን፣ እነሱ የዮናስን ስብከት ሰምተዋልና ያውም ትጠፋላችሁ የሚል ስብከት ሰምተዋልና። ተመልከቱት። ዮናስ ወደ ባህር ገባ። እግዚአብሔር ታላቅ አሳ አዘጋጀለት። አሳውን ያዘጋጀ ራሱ ጌታችን ኢየሱስ ክርስቶስ ነው፣ ቀዳማዊ ነውና። ዮናስ እግዚአብሔር ወዳዘጋጀው አሳውት ገባ። ከዮናስ የሚበልጥ የተባለው እንዲህ ብሏል። በዚህ ላይ ጌታችን ኢየሱስ ክርስቶስ ከዚህ ቃል ላይ አነጻጽሮታል። እንዲህ ዝም ብዬ አይደለም ያነጻጸርኩት፣ ጌታችን ኢየሱስ ክርስቶስን ስላነጻጸረው ነው። እንዲህ ብሏል። ወበከመ ነበረ ዮናስ ውስተ ከርሰ አንበሪ ሰሉሰ መዋዕለ ወሰሉሰ ሊያልየ ከማሁ ሀለወ ለወልደ እጓለ እማው ይልመር ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ሊያልየ። ዮናስ በአሳ ሆድ 3 ቀን 3 ሌሊት እንደተቀመጠ የሰው ልጅ ኢየሱስ ክርስቶስም በመቃብር 3 ቀን 3 ሌሊት ይቀመጣል እና ይነሳል። ዮናስ በእግዚአብሔር ኃይል ነው ከአሳ የወጣ። ኢየሱስ ክርስቶስ ወተንሣእኩ በስልጣነ ባሕቲትየ ይላል። በስልጣኔ እነሳለሁ ብሏል። በዮሐንስ ወንጌል ምዕራፍ 10 አለ ሰውነቴን ላነሳት ስልጣን አለ። ወሀልወ ዘያሐይደኒያ፣ ነፍሴን በራሴ ነፍሴን ከሥጋዬ እለያታለሁ እንጂ የሚቀማኝ የለም። አምራሂ ወስማሂ፣ በመቃብር ላስቀምጣት ከመቃብር ለዋጣት ስልጣን አለ ብሏል። ተነስቶ ተውበኒ ስልጣነ ሰማይ ወምድር፣ የሰማይና የምድር ስልጣን በእጄ ነው ብሎ ተናግሯል። የዮናስ ሰውነት በእግዚአብሔር የተያዘ ነበረ። ጌታችን ኢየሱስ ክርስቶስ ግን ራሱ እግዚአብሔር ስለነበረ በስልጣኑ ነው ስራውን የሰራው። ወናሁ ሀልወ ዘአብይ ዮናስ፣ እነሆ ከዮናስ የሚበልጥ ከዚህ አለና። ከዚህ አለና ስንል ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ያለበትን ቦታ ከዚህ አለ ብሏል።
ግን አይባልን ተመልከቱት። አዎ ወአነ ይሄሉ ምስሌክሙ እስከ ህልቀተ ዓለም እስከ ዓለም ፍጻሜ ድረስ ከእናንተ ጋር እኖራለሁ ብሎ ቃል ገብቶናልና ሁልጊዜም ከኛ ጋር አለ። ይህ ቃል ሁልጊዜም ይሰራል ማለት ነው። እነሆ ከዮናስ የሚበልጥ ከዚህ አለ እንድንል ያደርገናል። ግን ከዮናስ የሚበልጥ ከዚህ አለ ማለት ብቻ በቂ አይደለም። የነነዌ ሰዎች ተነስተው እንዳይፈርዱብን እና እንዳይከሱን የኛ እኮ ትጠፋላችሁ የሚል ዮናስን ስብከት ሰምተን ተመልሰናል። አማራጭ ሳይሰጠን ዮናስ ያውም ደስ ሳይሰኝ ጥፋታችንን ብቻ ነው የተናገረው። ዮናስ እርግጥ ስለራሱ ጸልዋል፣ ዘምሯል። ትንቢተ ዮናስ መዝሙረ ዮናስ በሚለው እነሆ ወደ ጥልቁ ወረድኩ ወደ እግዚአብሔርም ጮኽኩ እሱም ሰማኝ ይላል። ስለ ራሱ ነው ዮናስ የሚናገር። ስለ ነነዌ አልጨበም። የሚገርመው ነገር በአሳ ሆድ ገብቶ በዚያ ውስጥ ስለ ራሱ ነው የጮኸው። በጥልቁ በአሳ ሆድ ነበርኩኝ ጮኽኩ እግዚአብሔርም ሰማኝ። ጌታችን ኢየሱስ ክርስቶስ ግን ስለ ራሱ የጮኸበት ጊዜ የለም። ግን እንዲህ ብሎ ተጽፏል። ወርያ ለሀገር ወበከየ ላዕሌሃ ከተማይቱን አያት እነሆም አለቀሰላት። የሉቃስ ወንጌል ምዕራፍ 19 ሶበሰ ተአምሪ ዮም ሰላምኪ ብታውቂ ሰላምሽ ዛሬ ነበረ ወባይቱ ተሰወረ ማዕይንትኪ ነገር ግን ያ ሰላምሽ እኔ ማለቱ ነው። ሰላምሽ እኔ ከዓይንሽ ተሰወረብሽ። የተወደዳችሁ የክርስቶስ ቤተሰቦች አሁንም ጌታ እስከ ዓለም መጨረሻ ከእናንተ ጋር ነኝ ብሏልና ከዚህ አለ። ግን ከዓይናችን እንዳይሰወርብን ንስሐ መግባት አውቅቶን ዓይናችን እንዳይሰወር መጠንቀቅ፣ ሰላማችን ከዓይናችን እንዳይሰወር፣ ከዓይነ ልቡናችን እንዳይጠፋ፣ ከውስጠኛው ዓይናችን ጠፍቶ ዓለምን እያየን እንዳንኖር እንዳይጨልምብን እንዴት ተብሎ ተጽፏል? ውቁ እይኩን ብርሃንክሙ ጽልመተ፣ ብርሃናችሁ ጨለማ እንዳይሆንባችሁ ተጠንቀቁ። አንሰሱ በብርሃን እንዝክሙ ብርሃን፣ ብርሃን እኔ ሳለሁላችሁ በብርሃኑ ተመላለሱ። ዮናስ ለራሱ ነው የጮኸው፣ ለነነዌ አልጮኸም። ክርስቶስ ግን ከተማይቱን አይቶ አለቀሰላት። የሚገርመው ነገር አልዓዛር ሞተ ብለው ነገሩት። አልዓዛር ተኝቷል አለ፣ እሱ ሞቷል አለ። እነሱ ነው ታሟል አሉት። ግን አልዓዛር አንቀላፍቷል አለ እና ወደ አልዓዛር ሄደ። ማርታ እህቱ ማርያምና ማርታ እህቶቹ ሲያለቅሱ አብሮ አለቀሰ። ላስነሳው ይሄዳለሁ እያለ እኮ ነው ላስነሳ። እንዲያውም መጀመሪያ ለእህቱ ምን ብሏታል? አንሰ ውእቱ ትንሣኤ ወሕይወት፣ ትንሣኤና ሕይወት እኔ ነኝ፣ ወንድምሽ ቢሞትም ይነሳል አላት። እንዲህ እያለ ግን ያለቅስ ነበረ። የሚገርመው ይሄ እንደሚያስነሳው እያወቀው እኔ ትንሣኤ ነኝ ወንድምሽ ይነሳል እያላት ግን ያለቅስ ነበረ። ዮናስ ለራሱ ነው ያለቀሰ። ከነነዌ ማለት ከዮናስ የሚበልጥ ከዚህ አለ የተባለ ይሄ ነው። ለሞተው የሚያለ ያውም እንደሚያስነሳው የሚያውቅ ሌላ ሰው ቢሆን ማስነሳት ቢችል ምን እንደው ፍግግ እያለ 100% እርግጠኛ ከሆነ ምንድነው የሚለው? ችግር የለውም የማቀላለሁ ላስነሳው ነው፣ አይዞሽ ተረጋጊ የምንጥሶ ነው ነበር የሚለው። ግን እያለቀሰ ነበረ። ሊያስነሳው ትንሽ ደቂቃ ናት፣ ትንሽ ሰከንድ ነው የቀረችው። ግን እያለቀሰ ነበረ። አንድ ነገር ልንገራችሁ፣ ወደ ሐኪም ሂዱ። የሐኪም መድኃኒቱ የተረጋገጠ በተለይ የግል ሐኪም ከሆነ ይቅርታ ግን እዚህ እንዳላችሁ እና ልትኖሩ ስለምትችሉ ይቅርታ እና ከሆነ ችግር የለውም። ይህን በዚህ ይህንም ይመርመር መቼም ያለውንም የሌለውንም ሁሉም ምርመራ ይባላል። ሁሉንም በሁሉም ስለሚከፈል ቀለል አድርጎ ያየዋል። ምክንያቱም
በሽታውን ያውቀዋል። ሌሎቹ ምርመራዎች አጃቢዎች ናቸው። አጃቢዎች ምርመራዎች አሉ የሚጨማመሩ በደስታ በቀላሉ ስለሚመዳኑ ስለሚያውቅ ይሄው መድኃኒቱ ይህን ከዚህ ቀን ይዳን ይላል። ምንም አይጨነቅም። ሐኪም ካለቀሰና ሁሉ ነው የሚያለቅሱ። ተስፋ ይቆርጣሉ። ተስፋ ስለሚቆርጡ እና ቀላል አድርጎ ምክንያቱም እርግጠኛ ስለሆነ ማለት ነው። እርግጠኛ ስለሆነ በቀላሉ ቢሞት የሚሞት ቢሆንም እንኳን እንደዚያ አያዝንም። ጌታችን ግን ለማስነሳት እንሆ አልዓዛር አንቀላፍቷል፣ ከእንቅልፉ ልቀሰቅሰው እሄዳለሁ ብሎ ተጉዞ መጥቶ ከገሊላ መጥቶ ሊያስነሳው እኔ ትንሣኤና ሕይወት እኔ ነኝ እያለ ስታለቅስ ግን አለቀሰ። ወአንባ እግዚእ ኢየሱስ ይላል። አለቀሰ፣ ስታለቅስ አለቀሰ። ከዮናስ የበለጠው ጌታ በምድር ላይ አልሳቀም። ብዙ ቀን ግን አልቅሷል። ብዙ ቀን ግን አዝኗል። ብዙ ቀን ግን አዝኗል። አንዲት የናይን መበለት ሴት ደግሞ አያት። ወመሐራ ይላል አዘነላት እና ልጇን አስነሳላት። ይህ የሚያዝን ጌታ እንግዲህ ባመጣጡ በትምህርቱ ከዮናስ የሚበልጥ የተባለው ለዚህ ነው። ዮናስ ከአሳ ወድ ወጥቷል። ወጥቶ ግን አሳ ወጥቶ ምን አለ? እስከ 3 ቀን ድረስ ነነዌ ትጠፋለሽ አለና ጥፋቷን ለማየት ይላል ራቅ ብሎ ትንሽ ጎጆ ሰርቶ ተቀመጠ ይላል። ትንቢቱ ወገብረ ንስቲተ ልጓተ ወሬየ በእጄ ከመ ትማስን ነነዌ ትጠፋለች ብሎ ተስፋ አድርጎ ራቅ ብሎ ጎጆ ሰርቶ ጥፋቷ እንዳያገኘው ጎጆ ሰርቶ ይጠባበቅ ጀመረ። ይጠባበቅ። ጌታችን ኢየሱስ ክርስቶስ ግን የጠፋውን ሊያድን አንሰኬ መጻእኩ፣ እኔ የመጣሁት አለ የጠፉትን ላድን ነው። አንድ ቀን ደቀ መዛሙርቱ ዮሐንስና ያዕቆብ የሰማርያ ሰዎች አልቀበላቸው ሲሉ እንዲህ ብለው ተናገሩ። አቤቱ እንደ ኤልያስ እሳት ከሰማይ ወርዶ እንዲያቃጥላቸው እናዝ ዘንድ ትፈቅዳለህን? አሉት። ዛይ መንፈስ አንትሙ፣ እናንተ የማን መንፈስ ናችሁ? እስመ ይመጻ ወልደ እጓለ እመሕያው ከመ ያህጉል፣ የሰው ልጅ ሊያጠፋ አልመጣም ነው ያለ። ዮናስ ርቆ ጥፋታቸውን ይመለከት ነበረ ትንሽ ጎጆ ሰርቶ። ጌታችን ኢየሱስ ክርስቶስ ግን ላጠፋ አልመጣሁም አለ። ላጠፋ አልመጣሁም። ስለ ጠፋው ልጅ ሲናገርም እንዲህ ብሏል ጌታችን ኢየሱስ ክርስቶስ እስመ ዝንቱ ወልድየ ሞተሂ ወሐይወ ተሃጉለሂ ወተረክበ፣ ይህ ልጅ ሞተ ስለው ሕያው ሆነ፣ ጠፋ ስለው ተገኘ። የሉቃስ ወንጌል ምዕራፍ 15 ጠፋ ስለው ተገኘ እና ደስ ሊለን ይገባል አለ። ደስ ሊለን ይገባል ሙቶ ሕያው በመሆኑ ጠፍቶ በመገኘቱ የጠፋውን ልጅ በተናገረበት ቦታ። ዮናስ ግን ጥፋቷን ለማየት ደስተኛ ሆኖ ከዚያ ይጠባበቅ ነበር ትጠፋለች ብሎ። ነገር ግን የነነዌ ሰዎች ምን አደረጉ? የነነዌ ሰዎች ንስሐ ገቡ። ይጻመራው ይምጽሩ፣ ሙሽራ ከጫጉላው ይውጣ። ወይትራዩ ሰው እንስሳትና ሰዎች አይሰማሩ፣ ወደ ሜዳ አይውጡ። ንጉሱም ሃዳድ ይባላል። በእግዚአብሔር ያምን ነበረ። ማቅ ለበሰ፣ በአመድም ተኛ ይላል። እግዚአብሔርም አደርግባቸው አለው ካለው ነገር ተመለሰ። ወተመይጠ እግዚአብሔር እንኩሉ ዘፈቀደ ይግበር ላዕለ ነነዌ፣ በነነዌ ነገር ላይ ያመጣውን ቅጣት አመጣዋለሁ ያለውን እግዚአብሔር ተወ ይላል። ዮናስ ግን አዘነ። እንዲህ አለ ዮናስ፣ በሀገሬ ሳለሁ የተናገርኩት ይህ አልነበርምን? አንተ መሐሪና ይቅር ባይ ነህ። እነሆ ነፍሴን ውሰዳት፣ ነነዌን ሰዎች የምትምራት ከሆነ ነፍሴን ውሰዳት አለ። ስለተማሩ ነፍሴን ውሰዳት። አዘነ ዮናስ ይላል። አዘነ ዮናስ፣ ተቆጣ። ወተቆጣ ነፍሱ ይላል። ወተቆጣት ነፍሱ ለዮናስ፣ ውስጡ ተበሳጨ ዮናስ። ስለዚህ ከዮናስ የሚበልጠው ጌታ ግን እንዲህ ተብሎ ተጽፏል። ወመነና ለኀፍረት በእንተ ፍስሐሁ ዘጽም
ናቃት። ራቁቱን መሰቀሉ እኛ የምንድንበት ስለሆነ ስለኛ ስለመዳን ደስታው ራቁትነቱን ናቃት። መዋረዱን ናቀው። መዋረዱን ናቀው። የባሪያውም ወንዘ ባሕር ውእቱ አንደ ርሶ ባለጸጋ ሲሆን ራሱን ድሃ አደረገ። ከመ ትበአሉ አንትሙ በንዴተ ዚአሁ በሱ መቸገር እናንተ ባለጸጎች ትሆኑ ዘንድ። ይህ ነው እንግዲህ ወናሁ ሀሎ ዘየአቢም ዮናስ ከዮናስ የበለጠ ከዚህ አለ የተባለ ከዮናስ ራሱን ድሃ ያደረገ እግዚአብሔር ይምር። ነነዌ ንስሐ ስለገቡ ዮናስ አልተደሰተ። ግን እግዚአብሔር ዮናስን ደግሞ አስተማረ። ዮናስ በሰራት ጎጆ ላይ ቅል በቀለሽለት እና ዮናስ ደስ አለው ጥላ ስላገኘ። ወዲያውኑ ግን ትል ተነሳ፣ ቅሊቱን አለ ትሉ በላት። ዮናስ ተቆጣ፣ እንዲህ አለው እግዚአብሔር ታዝኑኑ ዮናስ በእንተ ዛቲ አማም ዘይተከላ እዴከ ወዘይሰቅካ ማየ። ዮናስ ውሃን አጠጣሃት አልተከልካት። ባልተከልካት ውሃ ባለጠጣት በዚች ቅል ታዝናለህን አለ። አንሰኬ ይምህካኑ ለነነዌ በእንተ ላለው ውስጠታ እለ ይፈለጡ የማኖሙ ወጸጋሞሙ እልፈ ወእስራ ምእተ ብእስየ። አንተ ውሃ ላጠጣሃት ላልተከልካት ቅል የምታዝንብ ከሆነ እኔ 120,000 ቀኝና ግራ ለማይለዩ ሕፃናት ላሉባት ለነነዌ አላዝንምን አለ ጌታ። ወናሁ ሀሎ ዘየአቢ ዮናስ እነሆ ከዮናስ የሚበልጥ ከዚህ አለ። ለምን እንደሚያዝን ያውቃል ጌታ። ዮናስ ግን ለምን እንዳዘነ ጌታ አላወቀም። ለምን እንደራራ አላወቀም። ምናልባት ሕፃናት ይኖራል ብሎም ያሰበም አልመሰለኝም። ሕፃናት ስለኖሩ ነው እኮ የራራል አለ። እንዲያውም የእግዚአብሔርን ባህሪ ብቻ አውቃል። አንተ ሩሩ ነህ። ይህን ያነበበው ኦሪት ዘጸአት ነው። ምዕራፍ አምላክ መሐሪ ወመስተሳይ ሩቅ መዓት ወብዙኃ ምሕረት ወጻድቅ። እኔ ርኅሩህ ይቅር ባይ መዓቴ የራቀ ምሕረቴ የበዛ ጻድቅ አምላክ ነኝ ብሏል። ጻድቅ አምላክ የሚለውን እንኳን በደንብ አላስተዋል። ጻድቅ ማለት እኮ ትክክለኛ ፍትህ የሚሰጥ ማለት ነው። ነነዌ ዮናስ የእሱ እውነተኛ መባሉ ቃሉ ሐሰተኛ እንዳይባል እንጂ መግባት አልተመለከተም። መመለሳቸውን አልተመለከተም። ጌታ ግን የእያንዳንዳችን ንስሐ ይመለከታል። የእያንዳንዳችንን እንባ ይመለከታል። ዘኬዎስ ወደ እሱ ሲቀርብ እነሆ ዛሬ ለዚህ ቤት ድነት ሆኗል፣ አንተም የአብርሃም ልጅ ነህና ብሏል። በሉቃስ 18 ደግሞ የጎበጠ ሴት መታ ሀዳናት በኋላ እነሆ ሰይጣን 18 ዓመት ያሰራት ልትፈታ ይገባታል ብሏል። ርኅራኄውን ነው የገለጠ ለአንድ ሰው። ዮናስ እኮ 120,000 ሕፃናት ብቻ 120,000 ላሉባት ከተማ ርኅራኄ አላሳየም። ለዚህም ነው ከዮናስ የበለጠ ከዚህ አለ የተባለ። ከዮናስ የበለጠ ከዚህ አለ። ከዮናስ ለአንድ ሰው የሚራራ ሰይጣን ላሰራቸው እንዲህ ብሎ ጌታችን ኢየሱስ ክርስቶስ ፈሪሳውያን ርኅራኄ አላሳዩ ሲሉ በቅዳሜ ቀን ሰንበት ቀን ለምን ዳነ ሲሉ ኦመደልዋል። እናንተ ግብዞች አህያችሁ በሬያችሁ ቅዳሜ ቀን ወደ ጉድጓድ ቢወድቅ ከጉድጓዷ ታወጡን? ማን ይበልጣል? ሰው ይበልጣል ወይስ አህያ? እናንተ ለአህያችሁ የምትቆረቆሩ የምታዝኑ ቅዳሜ ቀን ከጉድጓድ የምታወጡ ከሆነ እነዚህ በሰይጣን የታሰሩ ለምን ቅዳሜ ቀን ዳኑ ብላችሁ ትሟገታላችሁ? የሰው ባህሪ ነው፣ ለሰው ደንታ ያለለው።
ፈሪሳውያን ለምን ዕውሩ ሲድን ለምን ዳነ ቅዳሜ ቀን 30 ዓመት በላይ አልጋ ደዌ በሽተኛ የሆነ በ38 ክረምተ 38 ዓመት ደዌ የያዘውን ሰው አልጋን ተሸክመ ሲል በዚህ ሰውዬ ለምን አልጋውን በቅዳሜ ቀን ተሸክሞ ይሄዳል? ዮናስን አነጻጸር ነው እንጂ ሁሉ ሰው እኮ ነው ለሰው ደንታ የሌለው። ሁሉ ሰዎች እኮ ናቸው ለሰዎች ደንታ የሌለው ከሩሩ ጌታ በስተቀር ለኛ የሚያስብ ለኛ የሚጨነቅ የሚራራ ከጌታ በስተቀር ሰዎች ሁሉ ወይም የጌታን ባህሪ የተላበሱ ቅዱሳን ደግሞ አሉ። የጌታ ባህሪውን የተላበሱ እንደነ እስጢፋኖስ በድንጋይ እየደበደቡት እየቀጠቀጡት እየወገሩት ይትረሲ ቦሙ ጌጋየ በደል አታድርግባቸው ብሏል። ባህሪውን የእሱን መልክ ስለመሰለ ጌታችን ኢየሱስ ክርስቶስን ስለመሰለ። አብዛኛው ሰው ግን በሰው መዳን የማይደሰት ነው። ለዚህም ነው ወናው ሀሎ ዘያቢ ዮናስ ከዮናስ የበለጠ ከዚህ አለ ከዚህ አለ የሚራራ የሚያዝን ነነዌን ለምን እንደማራት አረጋገጠለት። ጻድቅ እርግጥ ዳኛ ነው፣ እውነተኛ ዳኛ ነው። ኃጢአትን አይወድም። ኃጢአተኛ ሲመለስ ደስ ይለዋል። በኃጢአታችን አይደሰትም፣ ስንመለስ ግን ይደሰታል። እስመ ይፈቅድ ሞቶ ለኃጥእ አላ ግባቶ። አዎ መመለሱን እንጂ ሞቱን አልፈቅድም ይላል ጌታችን ኢየሱስ ክርስቶስ። አንድ ቀን እንዲህ ብሎ አስተምሯል። እነሆ 100 በጎች ቢኖሩ ከ100 አንዱ ቢጠፋ እረኛው ሊፈልገው ይሄዳል። ፈልጎ ባገኘው ጊዜ የጠፋሽው በግ ተገኝታለች ብሎ ለሌሎቹ ይናገራል። እንደዚህም ይላል እንደዚሁም በአንድ ኃጢአተኛ መመለስ ይከውን ፍስሐ በሰማያት፣ በሰማይ ደስታ ይሆናል። የተወደዳችሁ የክርስቶስ ቤተሰቦች የጌታን ባህሪ ስለሚያውቁ መላእክት በኃጢአተኛ መመለስ በአንድ ኃጢአተኛ መመለስ ይደሰታሉ። ምክንያቱም ጌታቸው በምን እንደሚደሰት ስለሚያውቁ በኃጢአተኛ መመለስ ይደሰታሉ። እኛ ግን የጌታ ደስታ ምን እንደሆነ ስለማናውቅ በአንድ በኃጢአተኛ መመለስ አንደሰትም። እንዲያውም ጌታ ኃጢአቱን ደምስሶለት እያለ እኛ ግን ኃጢአቱን ለዘላለም እናነባለን። እንዲህ ሰራ የነበረ አይደለም እንዴ? እንዲህ ተሰራ የነበረሽ አይደለም እንዴ? ዛሬ ደግሞ የምን ቆራሚ ነው? ቤተክርስቲያን ሳሚ ነው። ዛሬ ደግሞ የምን ቤተክርስቲያን ሳሚ ናት? እንዲህ ታደርግ እኛ ጌታ ኃጢአቱን ደምስሶታል። እኛ ግን የተደመሰሰው ኃጢአት ዘላለም ስናነብ እንኖራለን። አሳዛኝ ነው። እንዲህ አለ ዘላለም ሲያነቡ የሚኖሩ በብራክ ወርድ ላይ የተጻፈ በሰሌዳ ላይ የተጻፈ አንድ መምህር ጨርሶ ሲወጣ ሌላው ያጥፍቶት ነው የሚሄደው። ያንን ተማሪዎች አያነቡትም በደብተራቸው ካልገለበጡት በስተቀር ጠፍቷልና። ኃጢአትም እንደዚህ ነው። ንስሐ ስንገባበት ይደመሰሳል። ጌታ ደስ ይለዋል፣ መላእክት ደስ ይላቸዋል። ወይኩን ፍስሐ በሰማያት፣ በሰማይ ደስታ ይሆናል ተብሏልና በአንዱ ኃጢአተኛ መመለስ። ስለዚህ በኃጢአተኛ መመለስ የሚደሰት ጌታ እዚህ አለ። እንደ ዮናስ 120 ሺህ የሚበልጥ ሰው ይጥፋ አይጥፋ ግድ የለሽ የሆነ ዮናስ ነው እንጂ ጌታ ግን ዮናስን ተናግሮ ነው ያረጋገጠለት ያስተማረው። እንዲህ ተብሎ ተጽፏል። እስመ ቅኔትከ ወምልክናከ ይረስየከ ትስሐ ላዕለ ኩሉ። ፈጣሪነትህ ፍጥረታት ሁሉ ይቅር እንድትል ያደርግሃል። ፈጣሪነቱ ይቅር እንዲል ያደርገዋል። ምክንያቱም ፈጣሪው ባህሪው ፍቅር ነው፣ ባህሪው ርኅራኄ ነው፣ ባህሪው ሰላም ነው፣ ባህሪው ሕይወት ነው። ያ ባህሪው ፍቅር፣ ሰላም፣ ርኅራኄ ስለሆነ ፈጣሪነቱ ራሱ ይቅር እንዲል ያደርገዋል። ዮሐንስ አፈወርቅ ነው ይህን የተናገረው። እስመ ቅኔትከ ወምልክናከ ይረስየከ ትስሐ ላዕለ ኩሉ። ፈጣሪነትህ
አምልኮ መመለክህ እኛ ስናመልክህ ያንተ መፍጠር ግዛትህ እኛን መግዛትህ እኛ ላንተ መገዛታችን ይቅር እንድትል ያደርጋል የማይቀጣ ስለዚህ ነው ዮናስን እንዲህ አድርጎ አስተማረው። ዮናስ ባልተከላት ቅል ሲያዝን በዚያ ሁሉ ሕዝብ ግን አላዘነም ነበረና ስለዚህ ነው ጌታችን ኢየሱስ ክርስቶስ ወናው ሀሎ ዘያቢ ዮናስ እነሆ ከዮናስ የሚበልጥ ከዚህ አለ ተብሏል። የተወደዳችሁ የክርስቶስ ቤተሰቦች ከዮናስ የሚበልጥ የዮናስ ጌታ ከማናቸውም ነቢያትና ጻድቃን ቅዱሳን የእነርሱ ጌታ የሆነ በዚህ በመካከላችን እንደሚኖር ቃል ገብቶልናል። ስለዚህ እነሆ ከዮናስ የሚበልጥ የጌታ ቃል እየተነገረን ነውና እየሰማን ነውና ንስሐ ልንገባ ይገባል። የነነዌ ሰዎች ይነሳሉ፣ እችን ትውልድን ይፈርዱባታል። እነሱ የዮናስን ስብከት ሰምተው ስለሰሙ ስብከተ ዮናስ ወነሱ የዮናስን ስብከት ሰምተው ንስሐ ገብተዋልና ተብሏልና አሁንም የእግዚአብሔርን ቃል ሰምተን የማንመለስ ከሆነ ልበ ደንዳኖች የማያስተውሉ ሰሚያ ተሰሙ ወይትለቡ መስማትን ትሰማላችሁ አታስተውሉም እንዳንባል ከዮናስ የሚበልጥ ጌታ ዕለት በዕለት ሥጋው አለ ደሙ አለ እሱ በእኛ ጋር አለ። ከኃይሉ ሲባርክ ምን እንደሚል ታውቃላችሁ? በቅዳሴ ተደጋግሞ የሚባል ነገር ጸጋው ለእግዚአብሔር ያህል ምስሌክሙ የእግዚአብሔር ጸጋ ከእናንተ ጋር ነው ይላል። የእግዚአብሔር ጸጋ ከእናንተ ጋር ነው። ምስለ መንፈስ እንደ ቃል ይሁንልን እንደ ንግግር ይሆንልን እናለን። እግዚአብሔር ይባርክሙ ወአብርሃም አልባቢክሙ እግዚአብሔር ይባርካችሁ ልቡናችሁን ያብራላችሁ ይላል። እኛም አሜን እንላለን። ያልበራለትም የበራውም ያልበራውም አሜን ይላል። በድምል ብዙ ጊዜ እንዲህ ያለ ጥቅልል ሀሳብ እንናገራለን። ሌላ ቃልም አለ። እዚህ በብራቸው ጊዜ ምን ይላል መሰላችሁ? እዚህ የተሰበሰባችሁ ይላል። እውነታው ተሰብስበናል። የጸለያችሁ ይላል። እየጸለየ ነው። ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ ይልና በማወቅም ባለማወቅም ይቅር ይበላችሁ ይላል። አሜን የሚለው ሁሉ ነው። እዛ ማዶ የቆመው አሜን ይላል። መስፈርቱ እየተነገረው ቅዱስ ሥጋውን የበላ ደሙን የጠጣ እየተባለ መስፈርቱ እየተነገረው ዝም ብሎ በግምት አሜን ይላል። መስፈርቱ እኮ ተነግሮታል። ይላል ሥጋውን የበላችሁ ደሙን የጠጣችሁ የሚለው መስፈርት ተቀምጦለታል እኮ። እነማን በሚለው እኮ ከፊል መስፈርት ነው የተቀመጠው ማለት ነው። ምክንያቱም የተሰበሰባችሁ የጸላችሁ እውነት ነው። ነገር ግን አብሮ የተያዘው ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ ብሎ ካህኑ ሁልጊዜ ዕለት ሁላችን እዚያ ማዶ ያለውም የቀረው ያልቀረው በቃ ዝም ብለን ሰምተን ሳናስተውለው። ስለዚህ ወናው ሀሎ ዘያቢ ዮናስ ከዮናስ የሚበልጥ ከዚህ አለ ተብሏልና የዮናስ ጌታ ከእኛ ጋር አለ ብለን የነነዌ ሰዎች እንዳይወቅሱት ንስሐ ልንገባ ይገባል። ሰላም አምላክ ከእኛ ጋር ይሁን።